ፍርድ ቤት ሊያጸድቃቸው ፍርድ ቤት ቀርበው ሊረጋገጡ የሚገባቸው ሕጋዊ ጉዳዮች ምንድን ናቸው? ሕጉ ምን ይላል? ጠበቃ አበባው አበበልኝ። እንደሚታወቀው እንግዲህ ሕጉ በልዩ ሁኔታ ፍርድ ቤት ቀርበው ካልጸደቁ ወይም በፍርድ ቤት ካልተረጋገጡ ሕጋዊ ውጤት ሊኖራቸው እንደማይችል በዝርዝር የቀረቡ ጉዳዮች አሉ። የመጀመሪያውን ለማየት ያህል የጉዲፈቻ ውል ነው። እንግዲህ በተሻሻለ ቤተሰብ ሕግ በአንቀጽ 194 የጉዲፈቻ ውል በጉዲፈቻ አድራጊዎቹ ፈቃድ፣ ፍላጎት እና በጉዲፈቻ ሰጪዎቹ ቤተሰቦች፣ የልጁ ቤተሰቦች፣ ወላጆቹ ሊሆኑ ይችላሉ፣ ተቋማት ሊሆኑ ይችላሉ፣ የጓለማውታን ተቋማት፣ የማሳደጊያ ተቋማት ሊሆኑ ይችላሉ። በሁለቱ መሃል የጉዲፈቻ ውል ተደርጎ ፍርድ ቤቱ ያንን የጉዲፈቻ ውል ማጽደቅ አለበት። ይህ ብዙ ውጤት አለው። በነገራችን ላይ ከውርስም ጋር የተያያዘ ነው፣ ከኃላፊነትም ጋር የተያያዘ ነው። እንግዲህ የልጅ ሕይወት ነው። ኦፍኮርስ አዎ፣ በባህልም በልማድም በተለያዩ ሁኔታም ልጅን በጉዲፈቻ ያለ ፍርድ ቤት ውሳኔ ወይም የጉዲፈቻ ውሉ ሳይጸድቅ የሚያሳድጉ እንዳሉ ይታወቃል። ግን ያ ልጅ ለመውረስ በሚቀርብ ሰዓት የጉዲፈቻ ውል በሕግ አግባብ የተረጋገጠ የአሳዳጊና የልጁ ወይንም ደግሞ የጉዲፈቻ አድራጊው ሕጋዊ ግዴታን የሚጥል ውል እስከሌለ ድረስ እንግዲህ የውርስ ጉዳይ ላይ ብዙ ችግር እንደሚፈጥር ይታወቃል። ይህ የጉዲፈቻ ውል እንግዲህ ፍርድ ቤት ቀርቦ ሊረጋገጥ እንደሚገባ ሕጉ አስገዳጅ ሁኔታን ጥሏል። ሌላኛው በጋብቻ ውስጥ የሚደረግ ስጦታን በተመለከተ ነው። በጋብቻ ውስጥ ባልና ሚስት አብረው በአንድ የትዳር ጥላ ስር በሚኖሩ ሰዓት በዛ ጊዜው ስጦታ ለመስጠት በፍትሐ ብሔር ሕጋችን በአንቀጽ 2447 እስከ 2448 ባለው መሰረት በባልና ሚስት መካከል የሚደረግ የስጦታ ውል በፍርድ ቤት መጽደቅ እንዳለበት ይደነግጋል። ሌላኛውን ስናይ በጋብቻ ውስጥ የግል ንብረት ስምምነትን በተመለከተ ነው። ይህ የጋራ ንብረታችን አይደለም፣ የግል ንብረቴ ነው ብለን ማስመዝገብ የምንችልበትን አግባብ ካየን በተሻሻለ የቤተሰብ ሕጋችን በአንቀጽ 57 እስከ 60 ያለውን ስናይ ይህም ፍርድ ቤት ቀርቦ ሊጸድቅ ይገባዋል። የጋብቻ ውል ማሻሻልን በተመለከተ እንግዲህ የተሻሻለ የቤተሰብ ሕጋችን ላይ አንቀጽ 61 በግልጽ ፍርድ ቤት ቀርቦ ሊጸድቅ እንደሚገባው አስገዳጅ ሁኔታ አለ፣ የሕግ ሁኔታ አለ። ሌላኛው ፍቺን በተመለከተ ነው። እንግዲህ ኢሬጉላር ዩኒየን እንደ ባልና ሚስት አብሮ መኖርን ሳይሆን ሕጋዊ ጋብቻ ትዳር የመሰረቱ ባልና ሚስትን በተመለከተ በፍቺ መለያየት ካለባቸው ፍቺውን ሊያጸድቅ የሚገባው በፍቺ ሁኔታ ላይ ሊወስን የሚገባው ፍርድ ቤት ብቻ ነው። ስለተለያዩ በመራራቅ በመለያየት ፍቺ ሊኖር እንደማይችል የፌዴሬሽን ምክር ቤትም ውሳኔ የሰጠበት ጉዳይ ነው። ስለዚህ ፍቺን በተመለከተ ፍርድ ቤት ቀርቦ ሊጸድቅ ወይንም ውሳኔ ሊሰጥበት ይገባል። ሌላኛውን ስናይ የወራሽነት ማረጋገጫ ነው። ወራሾች የሕግ ወራሽ ነንም ሲሉ የኑዛዜ ወራሽ ነንም ሲሉ በግልጽ ወራሽነታቸው በፍርድ ቤት ሊረጋገጥና የወራሽነት ሰርተፍኬት ሊያገኙ ይገባቸዋል። የወራሽነት ማረጋገጫንም በተመለከተ የፍትሐ ብሔር ሕጋችን በአንቀጽ 947 ላይ በፍርድ ቤት ተረጋግጦ ማስረጃ መሰጠት እንዳለበት ይነግራል። ከዚህ ውጭ ወራሽ ነን ብለን ቀርበን መብት ልንጠይቅ አንችልም ነው። ሌላው ውል ማሻሻልን በተመለከተ ነው። እንግዲህ እዚህ ጋር መታየት ያለበት
የሚሻሻሉ ውሎች ሁሉ በሚያስብል ሳይሆን በፍትሐብሔር ሕጋችን በአንቀጽ 1675 እና ተከታይ ድንጋጌዎችን በተመለከተ የፍርድ ቤት ፈቃድ እንዲያስፈልግ በግልጽ በተደነገገባቸው ጉዳዮች ላይ ውልን ማሻሻል ወይም ውልን ለማሻሻል ፍርድ ቤት ሊያጸድቅ እንደሚገባው ይናገራል። በልዩ ሁኔታ በፍርድ ቤት ቀርበው መጽደቅ ይገባቸዋል ተብለው የተነገሩ ጉዳዮችን በተመለከተ እንግዲህ በግልጽ ፍርድ ቤት ሊያጸድቃቸው፣ ፍርድ ቤት ውሳኔ ሊሰጥባቸው ይገባል። የግል ወይም የቤተሰብ ስም ለውጥን ወይም መቀየርን በተመለከተ እንግዲህ በፍትሐብሔር ሕጋችን በአንቀጽ 32 እስከ 46 ያለውን በተመለከተ ስሜ ይቀየርልኝ የግሌም የቤተሰቤም ስም ስንል ለከተማ ነክ ፍርድ ቤት አቤቱታ እናቀርባለን። ያ የከተማ ነክ ፍርድ ቤትም ስም የመቀየር ጥያቄ ሕጋዊ ቢሆንም ቅሉ ውሳኔ ሊሰጥበት ይገባል። የቀረበው ስምም ይቀየርልን ብለን ያቀረብነው ስምም በፍርድ ቤት ሊጸድቅ ይገባዋል። ምናልባት በሁለት ስም ልንጠራ እንችላለን፣ ወይንም ደግሞ የቀደመው ስማችንን አልፈለግንም ሰው አዲስ ስም ይጽደቅልን ብለን ስናቀርብም ፍርድ ቤት ሊያጸድቀው ይገባል። ውክልናን በተመለከተ እዚህ ጋር በፍትሐብሔር ሕግ ቁጥር 2199 ላይ እንግዲህ በልዩ ሁኔታ የፍርድ ቤት ፍቃድ ወይንም ሹመት በሚያስፈልግበት ጊዜ ለምሳሌ ሞግዚት አሳዳሪነትን በተመለከተ በተዘዋዋሪ የውክልና ስልጣኔ ፓወር ኦፍ አቶርኒ የሚያስፈልገው ነው። ልጁን በተመለከተ ውል መዋዋል፣ እያንዳንዱ አይነት ጁሪዲካል አክት ሕጋዊ ተግባራትን መከወን የሚፈለግበት አግባብ ስላለ ይህም ኦን ቢሃፍ በተዘዋዋሪ ውክልና ስለሆነ እንግዲህ በአንቀጽ 255 በፍርድ ቤት የልጅ ሞግዚት መሾም ወይም አሳዳሪነት መሾምን በተመለከተ ውክልና ያስፈልገዋል። እነዚህ ጉዳዮች ፍርድ ቤት ካላጸደቀው በስተቀር የልጁ ወኪል ነኝ፣ የልጁ ሞግዚት ነኝ፣ የልጁ አሳዳሪ ነኝ ልንል አሳዳጊ ነኝ ልንል እንችላለን። አሳዳሪና ሞግዚት ነን ብለን ግን ጁሪዲካል አክት ሕጋዊ ተግባራትን መከወን የምንችለው ያ ውክልና ያ የሞግዚትነት መሾም ያ የአሳዳሪነት መሾም በፍርድ ቤት ሲረጋገጥ መሆን አለበት ማለት ነው። የመጥፋት ውሳኔን በተመለከተ በፍትሐብሔር ሕጋችን በአንቀጽ 154 እስከ 173 ያሉትን ድንጋጌዎች ስናይ አንድ ሰው ለ2 ዓመትና ከዛ በላይ በሚኖርበት አካባቢ ካልታየ ማንኛውም ባለ ጉዳይ የመጥፋት ውሳኔ እንዲሰጥ ለፍርድ ቤት ሊያቀርብ ይችላል። ይሄ ዲክላሬሽን ኦፍ አብሰንስ የምንለው የመጥፋት ውሳኔ የሚሰጠው በፍርድ ቤት ነው እንጂ ሰውየው ጠፍቷል ብለን ንብረቱ ላይ ወዘተርፈ አይነት መብቱ ላይ ምንም አይነት ሕጋዊ ተግባር ልናደርግ አንችልም ነው። የመጥፋት ውሳኔ በፍርድ ቤት የሚሰጥ ስለሆነ ሌላኛው በንግድ ሕግ ያለውን ይሄ ባንክረፕሲ ወይንም ደግሞ የመክሰር ውሳኔን ወይንም ባንክረፕሲ ዴክላሬሽን በተመለከተ ነው። አንድ ድርጅት ከስሯል የሚባለው አንድ ሕጋዊ ተቋም የንግድ ተቋም ከስሯል የሚባለው በፍርድ ቤት መክሰሩ በንግድ ሕጉ አግባብ ፕሮናውንስ ሲደረግ ነው። እነዚህ ከላይ የዘረዘርኳቸው የጉዲፈቻ ውል፣ በጋብቻ ውስጥ የሚደረግ ስጦታ፣ በጋብቻ ውስጥ የግል ንብረት ስምምነት፣ የጋብቻ ውል ማሻሻል፣ ፍቺ፣ የወራሽነት ማረጋገጫ ውል ማሻሻል፣ የግል ወይም የቤተሰብ ስም ቅያሬ፣ የሞግዚትነት ወይም የአሳዳሪነት ውክልና ሹመት ወይም መክሰር፣ የመጥፋት ውሳኔ፣ እነዚህ በዝርዝር የፍርድ ቤት ውሳኔ ወይም ፍርድ ቤት ቀርበው ሊጸድቁ የሚገባቸው ተግባራት ናቸው። ፍርድ ቤት ቀርበው ካልተረጋገጡና ውሳኔ ካልተሰጠባቸው ሕጋዊ ውጤት የላቸው። ሕጉ ምን ይላል? ጠበቃ አበባው አበበ ነኝ። ሰብስክራይብ እያደረጋችሁ በኮሜንት ላይ ሐሳብ፣ አስተያየት፣ ጥያቄዎቻችሁን እያኖራችሁ ለሌሎች እያጋራችሁ ቤተሰብ እንሁን። በሌላ ፕሮግራም እስከማገኛችሁ ሰላም ሁኑልኝ። አመሰግናለሁ።